ራሺድ ያኪኒን ያላቅም የደፈርኩት የሰማይ ስባሪ ያህላል ገጭቼ ላቆመው ቆረጥኩ። እዚያ አዲስ አበባ አሸንፈናቸው የልብ ተሰማን። ናይጄሪያ ላይ ጉድ ሰሩን። ያኪኒ አሙኒኪ፣ ኦኮቻ ፊኒዲ፣ አሞካቺ ባቢያሮ፣ ባባንጊዳ ሰንዴ ኦሊሴ ቀለዱብን። የሚመቱት ሹት ራሱ በጆሮ አጠገብ ሲያልፍ እንደ ጥይት ይጮሃል። ውሃ አስባሉን። አሞካቺ ከርቀት የመታው ሹት ጎላ ጭንቅላት ላይ አረፈ። ጎላ የአሞካቺን ሹት በቴስታ መልሳ በዛው ወድቃ ቀረች። ጎላ እንደዛ ስትንፈራፈር ካየም በኋላ ከርቀት የሚመቱት ሹትን ሁሉ መሸሽ ጀመርን። ግብ ጠባቂያችን ደሳለኝ አረ ምንድነው ጉዱ ሸፍኑልኝ እያለ መጮ ጀመረ። እንደፈራው አልቀረም። ማን እንደመታው እንጃ። ኦኮቻ መሰለኝ ደሳሌ ፊት ላይ ያረፈ። ደሱ መተንፈስ አቃተው። ፌንት ሰራ። ያኳስ እኔን ቢያገኘኝ ወይ በድፍረት በግንባሬ በመልሰው 10 ቀን ተከታታይ ይነስረኝ ነበር። ደሳለኝ እንደወጣ ጃሬ ገባ። 5-0 ወይም 6-0 እየመሩን ነው። ጃሬ እንደዛ ቀን ለማሸፈን ሲጮህ ሰምቼው አላውቅም። የሚሰማው ሲያጣ ወደ ልመና ገባ። ወደ ሙልጌታ ከበደም ጠጋ ብሎ ባጥቂነትህ ዛሬ ቀናህ አለው። እውነቱን ነው። እንደ ናይጄሪያ ካሉት ስትጫወት የኢትዮጵያ አጥቂ ከሆንክ በጸሎት እንኳን ኳስ ስለማይደርስህ እንደ ቆምክ ትወጣለህ። ተከላካይና ግብ ጠባቂ ግን መከራ ነው። በተለይ በረኛ ከሆንክ ሰው ሁላ ይሄ ፈሪ አንሶላ እንኳን አይዝም ይልሃል። በጎሉ ብረት መሃል ቆመህ የራሺድ ያኪኒን ጆሮ ላይ የሚያፏጭሹት ካልቀመስክ ፈተናው ሊገባህ አይችልም። ብቻ ያንን የናይጄሪያ ጨዋታ አረሳውም። አይደለም 11-11 እኛ 16 ሆነን ብንገባ እንችላቸውም። ኳስ ያቆምኩት ራሺድ ያኪኒ በሚባል መኪና ተገጭቼ ነው። ፎቅ የወደቀብኝ መሰለኝ። ጉልበቴ አይሆኑ ጉዳት ተጎዳ። በዛው ጫማዬን ሰቀልኩ። ስፖርትን ከመጽሐፍ በትሪቡን ጳውሎስ ጌታቸው ማንጎ ከሊብሮ ጋዜጣ ጋር ካካሄደው ቆይታ የተወሰደ